ሐዋሳ ሐዋሳ እንደ ማንኛውም የሐዋሳ ልጅ መቀመጫሽ ትልቅ ነው? አዎ። አይጥሩ። ፀጉርሽ ግን ብዙ ነገር እየሸፈነብን ነው። ምን ሸፈነ? ምንም አልሸፈነ። ወደ በኋላ መሆን አይችልም። ልብሴ ስስ ስለሆነ ነው። ጫፉ ይታያል እኮ። ልብስ ቀይሪያ። ስራ ነው ገና እዛ ሄጄ። ብዙ ጊዜ ግን እኮ እንትን ጫፉ እንዲታይ የሚያደርገው የሆነ ስሜት ሲሰማችሁ ነው ይባላል። ኧረ እኔ ምንም ስሜት አልተሰማኝም። ልብሱ ስስ ስለሆነ ነው። ልብሱ ስስ ነው። አይተኸዋል? ምን ሆነክ ነው? አደንዛዥ ጡት ነው ያለሽ። እንዴት አንተ ግን ለምንድን ነው ሴቶችን ብቻ የምታወራው? ለምንድን ወንዶችን የማታወራው? ወንዶችን ባወራ እንዲያስደስቱኛል። አሁን አንቺ እኔ እንዳስደሰትሽው እንዳለሽው ያስቁኛል ምናምን። ኧረ አያስቁም እንዴ? ስራህ ግን ምንድን ነው? የትኛው ስራዬ? እዚህ ቲክቶክ ላይ? አይ ኖርማል ስራክ። ስራ አለኝ እንዴ? የለህም እንዴ? እኔ አሁን ነጋዴ ነኝ። ነጋዴ ነኝ። ወንበዴ ነኝ። ወንበዴ ነህ? ወን ሚለውን አውጫት። ኧረ ወንበዴ አይደለህ። ወንበዴ አይደለሁም። ወን የምትለው ፊደሏን አውጫት። ከወንበዴ ላይ ወንበዴ አይደል? ወን አውጫት። አይ ፋኖ ነው እያሉ ነው። ፋኖ ነክ እንዴ? ፖለቲካ አይወራም እኔ ላይብ ላይ እባክሽን። ፖለቲካና ብሔር፣ ዘር፣ ሃይማኖት አይወራም ነው እንዴ? በዛ ነው እስከዚህ ድረስ ሸሚዝክን የቆለፍከው? ሸሚዝ አይደለም ቲሸርት ነው እኮ። እሱን ቲሸርቱ እንዲህ ሲሆን ስለሚያምር ነው። በከፍተው አያምርም ነው እንዴ? እና ምንም አትሰራም? ሰራለሁ አልኩሽ እኮ። ቲክቶክ ወንበዴ ነኝ። ኧረ በስመ አብ በል። ወን አውጫት። ምንህም እሱ ነው ወን ስታውጫት